80ዎች ውስጥ ነው መነግርሽ 87 88 እንደዚህ ከዛ ሄጅና አቅርቢልኝ ራስ ሰጣው ፖሊስ አይቻልም ማለት ለምን ሰዓት አልፏል ሲል ቁጭ በያለቀሱ በየ ከዛ ሄጂ ከዚህ አልሄድም አባቴ እንዴት ራስ ሳይበላ ያድራል ብየው ማለት ነው ከዛ አንደኛው በእናት ሂድ ጥራላት በቃ ሲል ሲመጣ ተስፋዬ ደረሳ ጠም ያለ ሰው ነው አሁንም የኦኤንኤን ጋዜጣ ላይ እንትና አንዳንዴ ትንታኔ ይሰጣና ሲመጣ ሲያይ አቼ ይሄ አባትሽ ነው ይሁን እኮ እንደዚህ ጥቁር አይደል ሲል ሃራኔ በእናቴ ወጥቼ ነው ብዬ እንደምንም ብዬ ራት በልቶ እንዲበላ አደርኩና ምልሽ ባለኝ ነገር በቃ ብዙ መስራት እችላለሁ በራሴ ማለት ነው የፖለቲካ ደጋፊነት ብቻ አይደለም እኔ አሁን ኦነግን ተደግፊያለሽ ብትይ እኔ ኦነግ ለመሆን ብቃት ውቀት በጣም ያንሰኛል ኦነግ ለመሆን ማለት ነው ጋን በጠጥር አይደገፍም እኔ በጣም ያነስኩ ነኝ ግን ስለ ፖለቲካው ሳይሆን ስለ ሰዎቹ ነው ያወራለሁት ስለ አላማው ነው እየተናገርኩ ያለሁት አላማው እንዲ ነው የነሱ ቅድ ይሄ ነው ግጥሜም ማለት ነው የግጥሜ መነሻ ሰው አንድ ነገር እንደ መጥፎ ሲያይ ከመጥፎች ጋር መቆም ፈልጋለሁ ለምን ከመጥፎቹ ጋር ቆሜ ውስጣቸውን ማወቅ ፈልጋለሁ እንጂ ሰው ባለኝ አከሌ መጥፎ ነው ብዬ ይሄ ፓርቲ መጥፎ ነው ብዬ አልፈ መጀመሪያ ሆኜ እዛው ውስጥ ማየት አለብኝ ከዛ መልካም ጎን ካላቸው ለሰዎች በሚገባቸው መልክ መልካም ጎናው ነው እንተነምለውና እኔ ለኦነግ ደጋፊ የወገነግ አቀንቃይ ለመሆን እኔ እንጃ 5% የለኝም ግን ምን አለኝ ለኦሮሞ ፍቅር አለኝ ክብር አለኝ ህዝቤ ነው ማንኛውም ድርጅት የኦሮሞ ለኔ አንድ ነው አሁን በራሱ ከአባው ለግጥም ለአንድ ኦሮሞ በሚለው ማለት ለመራራም ለጀዋርም ለበቀለ ገርባም ለከማል ገልቹም ለዳውድ ኢብሳም ገጥም ያለው በእንትን ያርኩ ቤቴ ውስጥ እንጆይ ያርኩ የኦፌኮ መሪ የፓርላማው ፋና የጀግኖች አባት ነው መራራ ጉዲና እሾ ያልኩ በቃ እንደዚህና እንደ እንትን ላለው ትውልዴም እድገቴም ፊንፊኔ ከተማ ትውልዴም እድገቴም ሸገር አዲስ አበባ የኔ ማንዴላ ያበቀለ ገርባ እሾ ያልኩ ራሴን ነው በራሴ በቃ ባለውበት ነገር ላይ ጥሩ ነገር ነው ያለውት በራሴና ራሴን ነው መገነባው ከኔ ደግሞ አልፎ ሌሎች ሰዎች ደግሞ እድሉን አግኝቼ ሰዎች እንትን ደስ ይለኛልና በእንዲህ አይነት መንኩ ነው መሆን የምትፈልጊው ብትይ ሲፈጥረኝም ፈጣሪ ሲፈጥረኝም የጨመረልኝ አንድ ነገር አለ እኔ አሁን ሰው ፈርቶ ምናምን አይደለም በቃ የሆነ ውስጥሽን አውጮ ካልሽ አወጣለሁና ያን ቀንም ትልቁም እሱ ነው ራስን አግኝቶ ራስን ደግሞ ሰው መሆን ያለበት እኔ ምንነው ለሰው ልጅ ሰው መሆን ያለበት ራሱ ነው እኔ አሁን 9 አመት አንድ ቢሮ ተቀጥሬ ሰርቻለሁ ስሰራ ግን አለቃ የጨምሮ ሚለኝ አንቺ እኮ አርቲስት ነው መሆን ያለብሽ እንጂ እንደ አይነት ስራ አይደለም ምን ግን ምን ይደረቀን ቦታ ወይ ደግሞ ወደዛ የሚገፋሽ ሰው ይፈልጋል ማለት ነው ብዙ ከኔ እኮ የበለጠ ታለንት ያላቸው ሰዎች አሉ እንደኔው ቤት ተቀብሮ ይቀሩ ማለት ከኔ የበለጠ መስራት የሚችሉ ማለት ነው እስቲ አሁን ደግሞ ወደ እንግዲህ ያው ይሄ ያዶዬ ፕሮግራም በሚያተኩረው በሴቶች ላይ ነው ግን ደግሞ እዛው ውስጥ ደግሞ የተለያዩ ማህበራዊ የሚሆኑ ፖለቲካዊ ሐሳቦችን ያነሳ